ዋው! ይህን ተመልከት! አስደናቂ ነው! የተሰራቸውን ምርጥ ስሮች ብዛት ተመልከት! ዛሬ እኔ እንዴት ሊሞን፣ አቮካዶ፣ አፍራሽና ሌሎች ብዙ የፍራፍሬ ዛፎችን በቀላሉ በፕላስቲክ ቦታል ፐርሊታና ራሱን የሚያጠጣ ቀላል ስርዓት በመጠቀም እንዴት እንደሚታገሱ እማራለሁ። ከሁሉም በላይ ይህ በቀላሉ ነው፣ በነፃ ይቻላል እና አሁኑኑ ከቤት ማራቅ ትችላለህ። እና ምን ያህል ቀላል እንደሆነ ባየህ ጊዜ ለምን ቀደም ብለህ አልሞክርም ብለህ ራስን ትጠይቃለህ። በአሁኑ ጊዜ እንጀነፍ። መጀመሪያ የምናደርገው የፕላስቲክ ቦታል መያዝ ነው። መጠኑ ትክክል ነው? ምንም አይነት ይሁን። እኔ ይሄን እጠቀማለሁ፣ ግን ማንኛውንም ቦታል ማጠቀም ትችላለህ። በመጀመሪያ ከመሬቱ 2.5 ሴንቲሜትር 1 ኢንች ርቀት ላይ በጎን ትንሽ ቀዩ ቁልፍ እናደርጋለን። እና ተጠንቀቁ፣ ምክንያቱም ይህ ቀዩ ቁልፍ የስርዓቱ ቁልፍ አካል አንዱ ነው። እና እንዲህ እንሰራዋለን። የቦታሉ ላይኛውን ክፍል እንቆርጣለን። በፍጹም ትክክል መሆን አያስፈልግም፣ ምክንያቱም በጥቂት ደቂቃ ውስጥ ለማንኛውም ትንሽ ማብቂያ ማድረግ እንጠቀማታለን። ዋናው ነገር ማኑን መጠበቅ ነው። በቀጣይ ትንሽ የአትክልት ጨው እንደክላል። ብዙ አያስፈልግም። የምንፈልገው ብቻ ፐርሊታ ከቀዩ ቁልፉ እንዳትወጣ ማድረግ ነው። እኔ ስሞላ ላይ ሳለው ይህን ንጥረ ነገር ለምን እንደምወደው ልንዋይል እፈልጋለሁ። አብዛኛው የተቀደሱት ቅርሶች በቀላሉ ምክንያት ይከወናሉ፣ ወይም ደረቁ ወይም በመጨረሻ በተበከሉ ይውላሉ። ፐርሊታ ሁለቱንም ችግሮች ለመከላከል በጣም ይረዳል፣ ምክንያቱም እርጥበትን ይጠብቃል፣ ነገር ግን ብዙ አየር እንዲያልፍ ያደርጋል። እንዴት እንደሚቀመጥ ተመልከት። በታችኛው ክፍል የውሃ መያዣችን ይኖራል፣ በላዩ ግን ፐርሊታ እንደ ድልድይ ተግባራዊ ትሆናለች። እርጥበቱን በቀስታ ትያዛለች። በቀላሉ ሲተናገር ውሃው በራሱ በካፒላሪቲ ይወጣል። ይህም ማለት በዙሪያቸው ሁልጊዜ እርጥበት እንዳለ ማለት ነው። ያንንም ለማድረግ ቀጥሎ መረከብ አያስፈልግ። የቪዲዮውን ዋና ተዋናይ እንጀምራለን። በዚህ ጊዜ የሎሚ ቅርንጫፍ፣ የአቮካዶ ቅርንጫፍ እና የፖም ቅርንጫፍ እጠቀማለሁ። እነዚህን 3 አይነቶች መምረጤ ምክንያቱ በተለያዩ ሁኔታዎች የሚያመለክቱ ስለሆኑ ነው። የሎሚ ዛፉ በብዙ ጊዜ በጣም ጥሩ ምላሽ ይሰጣል። የፖም ዛፉ ግን ጉዳዩን በትንሹ ይወሰናል። አቮካዶ ግን ብዙ ሰዎች እንዳስቸጋሪ የሚያወሩት ከዚያ የፍራፍሬ ዛፎች አንዱ ነው። በትክክልም ስለዚህ አንድ ላይ ማሳየት የሚያስደስተኛል። የመጀመሪያው ነገር ንጹህ መቆረጥ ማድረግ ነው። ምንም አይነት አስተዋይ ነገር ማድረግ አያስፈልግ። ንጹህ መቆረጥ እና በጥሩ የተሳተፈ መሳሪያ መጠቀም በኢንተርኔት ላይ የሚታዩ ብዙ ችሎታዎች ከሚበሉ ይበልጣል ነው። ከዚያ የታችኛውን ቅጠሎች እንወስዳለን። ስር አልነበረንምና ተክሉ በመጀመሪያው ቀናት ከሚያስፈልገው የበለጠ ውሃ እንዳይጠፋ እንፈልጋለን። የቅርንጫፉን መሰረት እንዘጋጃለን። እኔ በቀጥታ በመቆረጡ ቦታ ላይ ትንሽ አሎቬራ እቀበላለሁ። አሎቬራ ይህን ክፍል እንዲቀጥቀጥ የሚረዱ ተፈጥሯዊ ውህዶችን ይዛል። በተጨማሪም በስሩ መጀመሪያ ደረጃዎች ውስጥ አስደሳች ሊሆን የሚችሉ ንጥረ ነገሮችን ይሰጣል። የአሎቬራውን ንጥረ ነገር ከተቀበልን በኋላ በመቆረጡ ላይ ትንሽ የተፈጨ ቀንድም እንጨምራለን። እንዲህ በማድረግ በፍጹም ከፍተኛ እርጥበት ያለው እንደዚህ ያለ አካባቢ ሲሆን የምንፈጥረው ዛሬ በተለይ አስፈላጊ የሆነ በፈንድ ላይ ተጨማሪ ጥበቃ እንፈጥራለን። ይህን ካደረግን በኋላ የስር ስርዓቱን ማዳበር የሚገባን ጊዜ ነው። ለዚህ ዓላማ ፐርሊታውን እንያጠጣልንና በቦታ ውስጥ የፈጠረነውን የታቦት እንሞላለን። በጣም ቀላል ነው። በቀላሉ በትንሽ ውሃ እየጨመርን እንቀጥላለን። እስከዚያም በመጀመሪያ የሰራነው የጎን ቁልፍ በኩል ውሃ ሲወጣ እንደምናየው ድረስ እና በስርዓቱ ውስጥ ትክክለኛውን እርጥበት ካገኘን በኋላ የተቆረጡትን ቅርጾች ማስገባት የሚገባን ጊዜ ደርሷል። በጣም ቀላል ነው። በቀላሉ ቅርጾቹን በሩጥ አይነት ወደ ፐርሊታ ውስጥ እንገባባቸዋለን እና የቅርጹ መሬት በቀደም ሲል የሰራነው የጎን ቁልፍ ከፍታ ጋር በተመጣጣኝ ይሆን ዘንድ እንደምናደርግ በጣም በውስጥ ማስቀመጥ አያስፈልግም። አስፈላጊው ጉዳይ በፐርሊታው ላይ በቂ መያዣ እና በቂ እርጥበት እንዲያገኙ ነው። ይህም በኩባያ እንዲወጣ የሚችል ሙሉ እርጥበትን እንዲጠቀሙ ያደርጋል። በፊት የቆረጥነውን የቦታሉን ከፍተኛ ክፍልና ትንሽ ማቅረቢያ ለመፍጠር እንደምትረዳን የተናገርነውን ትዝ አለ? እሺ፣ ከመዝጋቱ በፊት በጣም አስፈላጊ የሆነ አንድ እርምጃ እንደምናደርግ ነው። በጣም ቀላል ለማድረግ ኢኮሎጂካል ዋጋ የሌለውና በጣም ውጤታማ የሆነ የተፈጥሮ ፋንጂሲዳ እንዘጋጃለን። ይህም በመጀመሪያዎቹ ሳምንታት የተለመዱትና በሂደቱ ላይ በጣም የሚጠንቀቁትን እንዳንገናኝ ለመከላከል ይረዳናል።
ለመዘጋጀቱ 1 ሊትር ውሃ ወይም በተመጣጣኝ የ1 ኩባያ 4ኛ ክፍል ይሆናል። ከዚህም ጋር ትንሽ የቆጠራ የቆንጆ ዱቄት እንጨምራለን። የቆንጆውን ዱቄት ወደ ውሃው እናከላከላለን እና በጥሩ ሁኔታ እንቀላቀላለን። በሚቀጥለውም ይህን በቡና ማጣሪያ ወይም በቀላሉ በቀጭኑ ጨርቅ እንታጠራለን። ይህ እርምጃ አስፈላጊ ነው፣ ምክንያቱም በኋላ እኛ ይህን ቅርጽ ወደ ፑልቨራይዘር እንደምናስገባ ስለሆነ የቆንጆ ቀሪ ነገር እንዳይገጥም እንፈልጋለን። ከታጠረ በኋላ ወደ ፑልቨራይዘሩ እናስገባለንና በቀላሉ በመረጋጋት በቅርጾቹ ላይ እና በቦታው ውስጥ እንረጨቻለን። ሁሉንም ማጠጣት አያስፈልግም። በቀላሉ የምንፈልገው በስር መስደድ ሂደት ውስጥ የፈንገስ መከሰትን በተቻለ መጠን ለመቀነስ የሚረዳን የመከላከያ ሽፋን መፍጠር ነው። አሁን ደግሞ ይህ ከተደረገ በኋላ የጠርሙሱን የላይኛውን ክፍል እናስቀምጣለን። አንድ ከተቀመጠ በኋላ ስርዓታችን ሙሉ በሙሉ ተጠናቆ ሙሉ በሙሉ የሚሰራ ይሆናል። አሁን በቀጣዮቹ ሳምንታት ቅርጹ በተቻለ መጠን የተሻሉ ሁኔታዎች እንዲኖሩት በሚያደርግ ተስማሚ ቦታ ላይ ማስቀመጥ ብቻ ነው ያለብን። በተሻለ ሁኔታ በጣም ብዙ ብርሃን የሚቀበል ነገር ግን ሁልጊዜ የቀጭኑ ብርሃን የሚደርስበት ቦታ ላይ ማስቀመጥ ነው። ቀጭኑ ፀሐይ እንዳይደርስበት እንፈልጋለን፣ ምክንያቱም የጠርሙስ ውስጥ በጣም ሞቃት ሊሆን ይችላል እና የስር መስደድ ሂደቱን ሊጎዳ ይችላል። አሁን ለአንድ ጊዜ ብትያይ፣ ከዚያ በየጊዜው የምናደርጋቸው ክትሎች ሁሉ ብዙ የፍራፍሬ ዛፎች ማግኘት እንችላለን። እውነቱ የሚቻለውን ሁሉ ማጠቀም እጅግ አስደናቂ ነው። አሁን እንግዲኛ ስርዓቱን እንዴት መጠበቅ እንደሚገባ እንመለከታለን። አሁን ወደ ጥገናውን ሂዳለን። ይህም ምናልባት የዚህ ስርዓት በጣም የሚወደድ ክፍል ነው፣ ምክንያቱም እጅግ ቀላል ነው። 2 ወይም 3 ቀናት በኩል የጠርሙሱን ላይ ክፍት እናደርጋለንና ቀደም ሲል ያዘንዴ ተፈጥሯዊ ፋንግሲዳ በቀላሉ እንቀባበላለን። ሰንቀበል ላይ ወይም በፐርሊታ ላይ በብዙ መውሰድ አያስፈልግም። በቀላሉ በእነዚህ የመጀመሪያ ሳምንታት ውስጥ ከፍንጣጣዎች በትንሽ መጠን መከላከያ እንዲኖረን እንፈልጋለን። እንዲሁም የውሃ መጠኑን በታንኳ ውስጥ እንመርምራለን። በተለምዶ ውሃ አለ ይሆናል፣ ምክንያቱም አጠቃቀሙ በጣም ዝቅተኛ ነው። ግን ቢያዩ ውሃ እንዳልቀረበት ብቻ ትንሽ ይጨምሩበትና በመጀመሪያ ያደረግነው በጎን ባለው ቀዳዳ እንደገና ሲወጣ እንደምናየው ድረስ ውሃ ይጨምሩ። በዚያ ጊዜ ውሃ ማከማቻን እንቆም፣ የቦታውን ላይኛውን ክፍል እንመልስበታለንና እንደ ቀድሞ በትክክል እንዲቆይ እንተውበታለን። በእውነት ይህ ስርዓት ትልቅ እንክብካቤ አያስፈልግም። ከሁሉ በላይ አስፈላጊው ነገር እርጥበቱን ማቆየት፣ ቀጭኑን ፀሐይ ማስወገድ እና በጣም ትዕግስት ማድረግ ነው። አሁን ደግሞ ሁሉም የሚጠበቀው ክፍል ደርሷል። ይህ እውነት ይሰራል ወይስ አይሰራም ማወቅ ነው። እሺ፣ አሁን 5 ሳምንታት አልፈዋልና ውጤቱን ማየት የሚገባው ጊዜ ደርሷል። በታማኝነት ይህ ምን ያህል አስደናቂ ነው! የተፈጠሩትን ምርጥ ስሮች ብዛት ተመልከት እና ያም ብቻ ሳይሆን አዲስ ቅጠሎች መበተም ጀመሩ ብለህ እንዲሁም ተመልከት። ይህ በጣም ጥሩ ምልክት ነው፣ ምክንያቱም ማሳያ ነው ቅርጹ በትክክል የተለመደ እንደሆነና ሁሉም እንደሚገባ የሰራ እንደሆነ። በእጅጉ አጭር ጊዜ ውስጥ ያደገውን ነጭና ጤናማ ስሮች ብዛት ተመልከት እና ይህ ሁሉ በቀላሉ ከጀመረው የፕላስቲክ ቦታል፣ ፐርሊታ፣ ውሃ እና ትንሽ ትዕግስት ጀምሮ መሆኑን አትርሳ። ይህ የስር ደረጃ ካገኘን በኋላ አሁን ወደ አትክልት ማስተናገድ እንችላለንና በመደበኛ ሁኔታ እንዲቀጥል ይደግፋል። አሁንም ከዚህ በተጨማር ከየት ሀገር እንደምትመለከተኝ እና ይህን ስርዓት በምን አትክልት ወይም ፍራፍሬ ላይ እንደምትሞክር እንድትነገረኝ በጣም ደስ ይለኛል። እና አንድ ሰው እንደ አንተ አትክልቶችን የሚሄድ ካውት ይህን ቪዲዮ ከእሱ ጋር አካፍል፣ ምክንያቱም በጣም እንደሚረዳው እርግጠኛ ነኝ። እና አሁንም ገና ቻናሉን አልተመዘገበም ከሆነ ተመዝገብ እና ጥሩ ላይክ ማቅረብ አትርሳ፣ ምክንያቱም ይህ ትንሽ እርምጃ ይህን ይዘት ወደ ብዙ ሰዎች እንዲደርስ በጣም ይረዳል እና እኛም እንደዚህ ያሉ ቴክኒኮችን ከዓለም ዙሪያ የተወደዶች አትክልት አዳራሾች ጋር መካፈል እንችላለን። ስለዚህ እስከዚህ ድረስ ስትደርስ በጣም አመሰግናለሁ። በሚቀጥለው ቪዲዮ እንገናኛለን።